አቅም ስለሌለው ነው አይደለም። ወደፊት የሚመጣውንስ ነገር ስለማያውቅ ነው አይደለም። ያውቃል አላችሁኝ፣ ያውቃል፣ እውነት ነው። እግዚአብሔር አምላክ አቅም አንሶት አይደለም። ክፋት የሚሰሩ ሰዎች ክፋት ከመስራታቸው በፊት የሚሰሩትን ክፋት ያውቀዋል ጠንቅቆ። ክፋት ነውር በገነነበት በተለያዩ ዘመናት ላይ የጠፉብንን መቅደሶች እኮ ሰርተናል። የፈረሰውን ሰው መልሰን አግኝተነዋል። የሞተውን ሰው መልሰን ቀስቀሰን አንስተነዋል። መከራው፣ ችግሩ፣ ጭንቁ የምንሰማው ክርስቲያን ስለሆንን ብቻ ብዙ የሚደርስብን ነገሮች እግዚአብሔር ያጎደለብን ነገር ኖሮብን አይደለም። ምንም የጎደለብን ነገር የለም። አሁን እንኳን ባለንበትና በምንሰማው መልካም ባልሆነ ዜና ውስጥ እንኳን ሆነን እኮ እንደው ስለ ራሳችን ብለን መቀየር እንኳን ቢከብደን ስለ ቤተ ክርስቲያን ብለን እንኳን እኮ አንገትም አንደፋነን። የኛ ኃጢአት ለሀገር፣ ለወገን፣ ለራሳችን ለሆኑ ለቤተ ክርስቲያን ሰዎች ዋጋ ያስከፈለ መሆኑን እንኳን ስናውቀው እንዴት እግዚአብሔር ፊት ራሳችንን ዝቅ ማድረግና ማረን ማለት ይከብደናል። ለወደቁት ሰዎች ደርሰን ለማንሳት እጆቻችን ባይዘረጉ ሊያነሳቸው ወደሚችል እግዚአብሔር እጆቻችንን እንዘርጋ፣ ልባችንን እንክፈት። ቢያንስ ይሄንን አንድ ሰው ማድረግ ይችላል። ሌላውን ብንቶ ማለት ነው። ጊዮርጊስ የሞተለትን መርቆሪዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። የሚገደሉት ጥፋት ኖሮባቸው አይደለም። የሚገደሉት ክርስቲያን ሆነው ስለተገኙ ነው። ክርስቲያን ስለሆኑ ሌላ ምንም ነገር ስለሆኑ አይደለም። እንዲህ ብለን ለመናገር፣ እንዲህ ብለን ለማውራት፣ እንዲህ ብለንም ጭምር እውነታውን ለመመስከር ስለከበደን ካልሆነ በቀር እውነታው ግን ይህ ነው። ሌላ ካለ እንግዲህ እግዚአብሔርም ያውቃል። ጊዜም ጭምር ግልጽ ያደረገው እግዚአብሔር ለዓለሙ ብርሃን እንድንሆን አልጫ ለሆነው ዓለም ጨው እንድንሆን አድርጎ ስላዘዘን ወደድንም ጠላንም ለተቀመጥንባት ዓለም ነፍስ መሆን ስላለብን ለምንኖርባት መሬት ከኛ አልፈን ለሌላውም ጭምር እግዚአብሔርን ማየት እንዲችሉ ምክንያት መሆን ስላለብን ስለዛ ብቻ ተብለን እንታረዳለን። ስለዛ ብቻ ተብለን እንገደላለን። ስለዛ ብቻ ተብለን ዋጋ እንድንከፍል እንደረጋለን። ሳይሰለቹ አንተ የምትሰማው ትሰለቻለህ። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። ሌላው ስለ ክርስቶስ መሞት አልደከመውም። አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላል። አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለቸን እንላለን። በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው። የሚገደሉት ጥፋት ኖሮባቸው አይደለም፣ የሚገደሉት ክርስቲያን ሆነው ስለተገኙ ነው። ጥፋት ሲደርስብን፣ ነውር ሲደርስብን፣ ግፍ ሲፈጸምብን መግለጫ እንሰጣለን። መግለጫው ክፉ ነው እያልን አይደለም። ነገር ግን ቤተክርስቲያን ስለሚደርስባት መከራ እጆቿን ዘርግታ መፍትሄ ወደሚሰጣት ወደ እግዚአብሔር ነው የምትጮኸው። ከንፈራችንን መጠን እንዲሁ ዝም ብለን አይደለም የምንሄደው። እንባችንን አፍስሰን እግዚአብሔር አምላክ እንዲመለከተን እንማጸናለን እንጂ ዓለም ላይ ስንኖር ክርስቲያኖች እንደ ዓለምማ መሆን የለብን። በልተን ጠጥተን አግብተን ወልደን ልንኖር እንችላለን። ነገር ግን ያንን ሁሉ ስናደርግ ለምን እንደምናደርገው ማወቅ አለብን። እውነቴን ነው የምላችሁ፣ ክርስቲያን መሆናችን ትርጉም አልባ መሆን የለበት። በግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ ያለ፣ መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ ስትላጡት ድከም ስለ ወገኖቻችን በከንቱ ስለሚፈሰው ደም እንደ ቅጠል በከንቱ ስለሚረግፉ ወገኖቻችን ማልቀስ ይኖርብናል። እግዚአብሔር ልጆች፣ ሰው እኮ ታሞ እግዚአብሔር ይማር ተብሎ በክብር ሲሸኝ እኮ እናውቃለን። እግዚአብሔር ልጆች እና ዛሬ የምንሰማው ነገር ሁሉ ያስደነግጠናል፣ ሰላም ይነሳናል። የወገኖቻችን እረፍት፣ የክርስቲያኖቻችን መከራ ይግባን። እንጩህ፣ ወደ እግዚአብሔር እንጩህ። እግዚአብሔር ማቱ እንዲያርቅልን እንዲታረቀን የእነ አቡነ ተክለ ሃይማኖት ከኛ አምላክ እኛ ጋር እንዲሆን እግዚአብሔር ልጆች ሰላማችን እንዲመለስ፣ ፍቅራችን እንዲመለስ። ይህ ብቻ አይደለም። ሰዎች ዛሬ በስጋት ቀጠና ይኖራል። ገብተው ለመውጣት ወጥተው ለመግባት ይቸገራሉ። ይህንን ፈጣሪ እንዲያስተካክል እግዚአብሔር ልጆች አንድ ልብ እንሆን፣ አንከፋፈል፣ አንድ እንሆን።
የቀደመ ኢትዮጵያችንን የቀደመ ሰላማችንን እግዚአብሔር እንዲመልስልን ጸሎት አድርጉ። ብርቱ ሩጫ አለብን። መጮህ ያስፈልጋል። ዝም ማለት አይገባም። ፍትህ እግዚአብሔር እንዲሰጠን እና እግዚአብሔር አምላክ በከንቱ የፈሰሰውን ደም በከንቱ የወደቁትን የወገኖቻችንን ነፍሶቻቸውን በመዓዛ ገነት በመዝሙረ ዳዊት በይባቤ መላእክት ተቀብሎ በገነት በመንግስተ ሰማያት ያሳርፍልን። ይመናል በእውነቱ አትሰልቹ። አዎ ድከሙ፣ ለወገኖቻችሁ ድከሙ፣ ለሀገራችሁ ድከሙ፣ ፍትህ ላጡት ድከሙ። ፍትህ እግዚአብሔር እንዲሰጥ አዎ በሰላም እንድንኖር አዎ ዛሬ የአብያተ ክርስቲያናት ቃጠሎ ሲሰማ ያሳዝናል። ሰው ወዴት ይሄድ? እኮ የዘላለም ቤቱ እኮ እና ስለዚህ የእግዚአብሔር ልጆች ለሰላማችን፣ ለአንድነታችን፣ ለምድራችን የወለዳችሁት ልጆች ሁሉ ሀገር ተረካቢ እንዲሆን አዎ ሃይማኖት የሚያስተምር አብያተ ክርስቲያናትን የሚያስፋፋ ይህን ሀገር ማን ይረከብ? ማን ይስበክ? ሰው ሲጣላ ማን ያስታርቅ? ምድሪቱ ሰው አልባ እንዳትሆን መጸለይ ያስፈልጋል እና እግዚአብሔር ሀገራችንን፣ ህዝባችንን፣ ቤተ ክርስቲያናችንን በጽኑ ሰላም ይጠብቅልን። ሰማይ ስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባሕር ሆኖ ያሰጥማል፣ እሳት ሆኖ ይበላል። አይሁድም አልተሰቀላቸውም። በ70 ዓመተ ምህረት ክርስቶስ ነቃቅሎ ክርስቶስን ሰቀሉ። ቀጥሎ ደቀ መዛሙርቱን አሰቃዩ። 35 ዓመት ቆይቶ ባይመለሱ 37 ዓመት ጀርመን ሄደው 6 ሚሊዮን አይሁዳውያን ርህራሄ በሌለው በሂትለር እጅ ነደው ተንተክትከው እንዲሞቱ ነው ያደረጋል። በግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ? መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ ጊዮርጊስ ብቻውን ቆሞ አይቀርም። ጊዮርጊስ ብቻውን ቆሞ አይቀርም። ወደ ሌላ አታስገቡኝ እባካችሁ። ተውኝ። ሁላችሁም ወደ እግዚአብሔር ጩኹ። ነግሬያለሁ። ወደ እግዚአብሔር ጩኹ። ክርስቲያኖች አይታደሙም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ተማሪዎቹ ድምጻቸውን አሰምተዋል። ብፁዕ አባታችን ሆይ ይህ በቤተ ክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት በምስራቅ አርሲ በኦርቶዶክሳውያን ላይ በተፈጸመው ጥቃት ምክንያት ሐዘናቸውን በመግለጽ ለብፁዕ ጠቅላይ ሥራ አስኪያጅ ብፁዕ አቡነ ሳዊሮስና ለብፁዕ አባቶች ጥያቄያቸውን አቅርበዋል። ተማሪዎቹ በመግለጫቸው በክስተቱ ለተጎዱ ወገኖች ጥልቅ ሐዘናቸውን የገለጹ ሲሆን ለጉዳዩ ተገቢው ትኩረት እንዲሰጠውና የሚመለከታቸው አካላት አስፈላጊውን ምላሽ እንዲሰጣቸው ጠይቀዋል። የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት ወይም ደግሞ ተማሪዎች በምስራቅ አርሲ ኦርቶዶክሳውያን ላይ በተፈጸመው ጥቃት ሐዘናቸውን የገለጹ ሲሆን ጥያቄያቸውና ነገሩ ደግሞ ትኩረት እንዲሰጠው ጥያቄ አቅርበዋል። የተማሪዎችን ንግግርና ጥያቄ ሙሉን ቴሌግራም ላይ አስቀምጫለሁ። በዚህ ቴሌግራም በመግባት እንግዲህ ሙሉ መከታተል ትችላላችሁ። በእንግዲህ ወደ 7 ደቂቃ የሚፈጀውን ጥያቄያቸውና መግለጫቸውን መመልከት ትችላላችሁ።
እሺ ወገኖቻችን እንደምትመለከቱት አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ግቢ ውስጥ ነው። ከኋላ እንደምትመለከቱት የቅዱስ ሥላሴ መንፈሳዊ ዩኒቨርሲቲ ተማሪዎች ለኦርቶዶክሳውያን ግድያና ሞት ይብቃ በማለት ድምጽ ለመሆን በብፁዓን ሊቃነ ጳጳሳት አባቶቻችን ፊት ለፊት ድምጽ ለመሆን በግቢ ውስጥ ተገኝተናል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን እግዚአብሔር ይባርክ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ፣ ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ ታዲያ ማን ይጩህ? ሁላችሁ ወደ እግዚአብሔር ጩኹ። ነግሬያለሁ። ወደ እግዚአብሔር ጩኹ። ክርስቲያኖች አይታደሙም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ኧረ በቃ እንበለው መድኃኔዓለምን። ኧረ ወደኛ ተመልከት እንበለው መድኃኔዓለምን። ወገኔ ኧረ ወደኛ ተመልከት በሉት። ኧረ በቃ በሉት። ኧረ ባካችሁ እናልቅስ ወገኔ። ኧረ ባካችሁ እናልቅስ። ኧረ እናልቅስ። ልጅ እኮ ሲያለቅስ አባትን እኮ ያራራል። ልጅ እኮ ሲያለቅስ እናትን እኮ ያራራል። እስካሁን የመጣ ነው ዋዜማው ላይ ነው። ወደፊት የምንሄደው አይነቱ ላይ ነው። እስካሁን በዋዜማው ላይ ነው ያለነው። የመከራ ዋዜማ የፈተና ዋዜማ ነው። ወደፊት የምንቀጥለው የመከራ አይነት ላይ ነው። እንፈተናለን፣ ውስጥ እንፈተናለን፣ ውጭ እንፈተናለን። ሰላም ያሳጣናል። እንስቃለን፣ እናወራለን፣ አይሰማንም። ምን እንደጠፋ አናቅም። መኖር ነው። እንበላለን፣ እንጠጣለን፣ አለቀ። እንደርሳለን፣ እንመለሳለን፣ አለቀ። ምን አይነት ክርስትና ይኑረን? እንዴት ነው የምንከተለው? እንዳንገስጽ እንፈራቸዋለን። እንዳንናገር ይጨንቀናል። ዝም እንዳንልም ያስጨንቀናል። አሁን ህልውና ነው። የመኖር ያለመኖር ጉዳይ ነው። የመጽደቅ ያለመጽደቅ ጉዳይ ነው። ክርስቲያን የመሆን ያለመሆን ጉዳይ ነው። ምን ሆነን ነው የምንከተለው? አስቡ። እኛ የመከራ መዓት እንደ ድንጋይ ወፍጮ እየመንደመዥ እየዞረ ታቹነን ምንደንስ ሰዎች ነን። እኛ የቤተ ክርስቲያን ጥፋት ታች ላይ እየጮኸ እየዞረብን እኛ እናወራለን። አሁንም አይገባንም። ሞትም አያግባባንም፣ መከራም አያግባባንም፣ የቤተ ክርስቲያን ጉስቁልናም አያግባባንም፣ የክርስቲያኖች መንፈሳዊ ሕይወት መጓደልም አያግባባንም። በየቤታችን ይጠፋብናል። ወዴት መሄድ እንዳለብን አቅጣጫ አናይም። ሁሉን ጭተን ተከተልህ። እንዴት እንከተለው? እንዴት ነው የምንከተለው? ትናንት ነበርን፣ ዛሬም አለን። እንዲህ ነው የምንቀጥለው ወይስ ለውጥ እናመጣለን? ታላቋን ቤተ ክርስቲያን ትንሽ አድርገን እንቀጥላለን? ዋጋ የተከፈለባትን ያለ ዋጋ ጥለን እንቀጥላለን? ወይስ ቤተ ክርስቲያንንም እኛ ሰው ሆነን እናስቀጥላለን? አልቻልኩም አሁን። ስለዚህ ግባ ወደ ቤቴ፣ እምነትን ጨምርልኝ፣ የሰጠኝን ነጻ ፈቃድ አሳልፌ እንድሰጥ ከራሴ አላቀኝ። ጌታ ሆይ ከራሴ አላቀኝ። ለራሴ ጥሩ ጌታ ጥሩ ባሪያ ልሆን አልቻልኩም። ጥሩ ጌታ ልሆን አልቻልኩም። ጥሩ መሪ ልሆን አልቻልኩም። ለራሴ ሰውነት ለገዛ ሰውነት ጥሩ እረኛ ልሆን አልቻልኩም። የገዛ ህይወቴን ለማስተካከል እንኳን በትክክል እየኖርኩ አይደለም። ስንፍና ይዞኛል። አረ ስክሮል ሳደርግ ነው የምውለው። ማመሻው ተኝቼ ነው ማለት መትጋት አቅቶኛል ለራሴ ህይወት እንኳን። ስለዚህ ከራሴ ምን በለኝ አላቀኝ። ከራሴ ያላቀ የራስህ አድርገኝ፣ ያንተ ልሁን ጌታ ሆይ ማለት ያስፈልጋል። የትናንትና በደላቸውን ረስተው እግዚአብሔር እንዲያስተካክላቸው የመጡ ሰዎችን እግዚአብሔር ይቅር ሲላቸው እኛም ማንላቸው አንብስም? አላውቅልህም የት እንደነበርክ እያልን የምናሸማቀቃቸው፣ ደና ሰው አትመስልም ቆመ ስታስቀድስ የምንላቸው፣ ከዚህ ስትወጣ ምን እንደምታረግ የማናውቅ መሰለህ እያልን ሐሳባችን አንደበታችን ድርጊታችንም ጭምር የሚዘልፋቸው ሰዎች አሉ። ማቴዎስ የትላንትና ቀራጭነቱን አይደለም ክርስቶስ ሲጠራው ያየው የነገ ሐዋርያ መሆኑን ነው። ጳውሎስን ሲመለከተው ሲጠራው የትላንትና አሳዳጅነቱን አይቶ አይደለም ምርጥ ዕቃነቱን ተመልክቶ ነው። ታዲያ ክርስቲያኖች ምን ሆነን ነው እኛ?
ሌላውን ይቅር ላንልበት የምንችል ምን በቂ ምክንያት አግኝተን? እኛን ከበደሉን በላይ እግዚአብሔርን አልበደሉትም እኚህ ሰዎች? እኛስ ሌላውን በደልን ከምንለው በላይ እግዚአብሔርን አላሳዘን ነው? በደንብ አድርገን ተመልከቱ ክርስቲያኖች። ሌላውን ሰው ይቅር ላለማለት አክርረን የምናጠብቀው ገመድ እግዚአብሔር እኛን ይቅር እንዳይለን የምናስረው ገመድ ነው። ሌላውን ሰው ይቅር ለማለት የምንፈታው ገመድ እግዚአብሔር እኛን ይቅር እንዲለን የምንፈታውም ጭምር። በቃ አጭር እኮ ነው። ክርስቶስ ስለ ይቅርታ ሲያስተምር እናንተ ይቅር መባል የምትፈልጉ ከሆነ እግዚአብሔር ምሕረትን እንዲያደርግላችሁ የምትሹ ከሆነ እናንተም ሌላውን ምን በሉን ያሉ ይቅር በሉ። ይቅር ብለን ነው እኛ ታዲያ እዚህ የተሰበሰብነው? ይቅርታ አድርገን ነው ልባችን ንጹህ ሆኖ ነው የመጣ ነው? ተው ክርስቲያኖች፣ ቤተ ክርስቲያን ደጇን ከፍታ እግዚአብሔር እጆቹን ዘርግቶ ተቀበለን ማለት ቢያንስ ለመስተካከል እድል እንደሰጠን አምነን የምንመጣው እንጂ ከነችግራችንና ልናስወግደው የምንችለውን ነገር በሙሉ ችግር የለም ብለን እንድንመጣ አይደለም። ይቅር ማለት ለምን ከበደን? እውነት አንዳንዴ አስቡት ክርስቲያኖች፣ እንኳን እኛ እርስ በርስ ይቅርና በደሉን ብለን የምንናገራቸው ሰዎች ቤተ ክርስቲያን ውስጥ ቢመጡ የማያስገባቸው የእግዚአብሔር ይቅር አለ ማለት ነው ወይስ የኛም ቢተኝነት ነው? የኛም ቢተኝነት እኮ ነው። ሁሉንም አስቧቸው። ክፉ አረጉብን የምትሏቸውን ሰዎች ሁሉንም ምን ክፉ ያደረጉብን ነገር አሉ? ሁሉንም አስቡት። እኒህን እግዚአብሔር ይቅር እንዲላቸው የሚያስፈልገው መጠጋት ብቻ ነው።